ተጫዋቾቻችንን ከምንም በላይ ላለመሸነፍ ያደረጉትን ተጋድሎ ማሳደግ እንፈልጋለን። ጎል ከገባባቸው በኋላ በጣም ኢሞሽናቸው ኃይለኛ ነበረ። ያንን ከማስተዋል ጋር እንዲሆን ወደፊት ጠንክረን እንሰራበታለን ብለን እናስባለን። የዛሬው ጨዋታ በጣም ተሻሽለን የመጣንበት በተለይ ከሁለቱ ጨዋታዎች የኳስ ቁጥጥራችንን በጣም አሻሽለን የመሀል ክፍላችንን አብዝተን 4-4-2 ይዘን መተን በጣም ጥሩ ተንቀሳቅሰናል። የመጀመሪያው አጋማሽ ያገባናቸውም ጎሎች በጣም በስራ የመጡ ናቸው። እንግዲህ ከዛ በኋላ የተቆጠሩብን ጎሎች የራሳችን ስህተቶች አሉ። ያው በደርቢ ጨዋታ መሸነፍ አይገባንም። ነገር ግን የመመዘኛ ጨዋታ እስከሆነ ድረስ ጥሩ ተምረንበታል። የኋላ ክፍላችንን ኮሚኒኬሽን ማስተካከል አለ። ከ6 ዓመት በኋላ የአዲስ አበባ ስቴዲየም በደጋፊ ተካሂዷልና ይህንን ስሜት እንዴት ትገልጸዋለህ? እውነት ለመናገር የኢትዮጵያ እግር ኳስ ይህን ስሜት አጥቶት ነበር ማለት ይቻላል። በዚህ ጨዋታ ቀን ስቴዲየም ይሞላል። ስቴዲየም ውስጥ ያለው አትሞስፌር ልዩ ነው። ልክ እንደ ካርኒቫል አይነት ባህል ነው። እኔ ተጫዋቾች ሁሉ ማስታውሰው ያንን ስሜት ተመልሶ ስቴዲየም ውስጥ በማየቴ ደስ ብሎኛል። ከሁሉም በላይ በስፖርታዊ ጨዋነት ሁለቱ ቡድኖች ቡድናቸውን ለመደገፍ ያደረጉበትን መንገድ በጣም አደንቃለሁ። ሁለተኛውን ጎል ካገባን በኋላ እኛ ላይ የገባብን የማዕዘን ምት ምናልባት ተጫዋቾቻችን በጣም መነሳሳት ላይ ስለነበሩ ትንሽ አወርዷቸዋል። ነገር ግን ብዙ ስህተቶች ከኋላ መስራት ከዛም በኋላ ሁለት እኩልም ከሆነም በኋላ አማኑኤል ጥሩ አጋጣሚ አግኝቶ ያው እድለኛ አልነበርንም። በአጠቃላይ ግን በጨዋታ እንቅስቃሴያችን አሪፍ ነበር። እንግዲህ ያው መጀመሪያ ተናግሬያለሁ፣ ድሉ ያስደስታል። ደጋፊዎቻችን ደስ ብሏቸው በክብር ሲወጡ ከስቴዲየም ማየት ለእኛ ትልቅ ነገር ነው። ግን አሁንም ቡድናችንን እያዘጋጀን በየጊዜው ስህተቶቻችንን እያየን አሁን ማሸነፋችን እንደ ትልቅ ነገር አናየው ወይም ደግሞ አያኮራንም። ገና ዋና ውድድር ከፊታችን ስላለ፣ ስለዚህ ይህን ውድድር መማሪያ ነው። ስህተቶቻችንን እናርማለን፣ ጠንካራ ጎናችንን ደግሞ ከፍ ለማድረግ እንሞክራለን። ዛሬ ግን ስቴዲየም ውስጥ ባለው ነገር ደስ ብሎኛል፣ በማሸነፋችንም ደስ ብሎኛል። ትክክል ነው። በመጀመሪያው ደቂቃዎች የነበረን ትኩረት ማጣት ዋጋ አስከፍሎናል። እሱ ላይ በደንብ የአእምሮ ዝግጅት እናደርጋለን። እንደዚህ አይነት ፉክክር ያለበት በተመልካች የተሞላ ስቴዲየም ላይ ከመጀመሪያው ጨዋታ ፎከስ አድርገ ጨዋታውን መቆጣጠር ካልቻልክ የመጨረሻ ውጤቱ መጥፎ ሊሆን ይችላል። ግን ከዛ በኋላ ተነስተን 3 ጎል ማግባታችን ልጆቻችን የአእምሮ ጥንካሬ እንዳላቸው ያሳያል። ግን እዚህ ላይ በደንብ መስራት ይጠበቅብናል። ወጣቶች ናቸው። ልምድ ካላቸው ጋር አዳዲስ ተጫዋቾች ጨምረን አንድ ጠንካራ ቡድን ለመስራት እየሞከርን ነው። ግን አሁንም እየተማርን ነው ብዬ ነው የማስበው። የሀገር ስፖርቶች አምራች እጅግ አድርገን እናመሰግናለን። እንግዲህ 19ኛ በሰራት ህዳሴ ዋንጫ በጣም ደስ ብሎናል። እውነት ለመናገር የኛ ደጋፊዎች በጣም የሚገርም ነው። እኛን ለመደገፍ የመጡበት መንገድ አዲስ አበባ ላይም ከ5 ዓመት በኋላ ውድድሩ ሲዘጋጅ እኛን ለመበረታታት መጥተዋል። እውነት ለመናገር እነሱን ለማስደሰት ያለንን ሁላ ከፍለናል። ነገር ግን ከ10 ቀን በኋላ በሊጉ እንገናኛለን። እዛ ላይ ለማስደሰት ጥረት እናደርጋለን። ደጋፊዎቻችን እዚህ ድረስ ስለመጡ ግን በጣም ለሽንፈታችንም ይቅርታ እንጠይቃለን። ውጭ ያለው ኢንቫይሮንመንት ትንሽ ስሜታዊ እንድታደርግ ያደርግሻል ሜዳ ላይ። አሁንም በእንደዚህ አይነት መንገድ የፕሪሲዝን ግጥሚያዎች ማግኘታችን
ለእኛም ለተጫዋቾቻችንም ጥሩ ነው ብለን ነው የምናስበው። ከሁሉም በላይ ግን ቅድምም ተናግሬያለሁ፣ በየቀኑ እየተማርን ነው። ብዙ የምናርማቸው ነገሮች አሉ፣ ብዙ የምናስተካክላቸው ነገሮች አሉ። ግን ደጋፊዎቻችን ደስ ስላላቸው ደስ ብሎናል። ከረፍት ሳንወጣ የመጀመሪያውን ማግኘታችን፣ ሁለተኛውን ጎል በመጀመሪያው 45 ተጭነን ለማግባት ተጫዋቾቻችንን ፑሽ እያደረግን ነበር እና ተጫዋቾቻችን ወደ ጨዋታው እንዲመለሱ ያረዳቸው የመጀመሪያውን ጎል ማግባታችን ነው ብዬ ነው የማስበው። በዛ ጊዜ በአይምሮ ከፋል። እረፍት ሳንወጣ ሁለተኛውን ጎል ማግባት ከቻል በሁለተኛው 45 ጎል አግብተን ማሸነፍ እንደምንችል ከተጫዋቾቹ ጋር እየጠራን እያወራን ነበርና ያንን ተሳክቶልናል ብለን እናስባለን። በሊጉ ላይ ተፎካካሪ ቡድን አለን። አሁን ከኋላ ክፍል ራምኬል አለን ብሔራዊ ቡድን፣ ይታገሱን ብሔራዊ ቡድን ነው ያለው። መጣ ልጅ ነው ሚኪያስ ሚድፊልድ ላይ የተጠቀምነው በጣም ጥሩ ነገር አሳይቶናል። ስለዚህ በሊጉ ላይ ተፎካካሪ እንደምንሆን ሙሉ እምነት አለ።